ተንቀሳቀስ። እኔ እኮ አስቤ አስተውዬ የምንቀሳቀስ ሰው ነው። እንዳንተ ያገኘውበት አረጥብሽ። እሺ የኛ አስተዋይ የሰው ዳማ ይዘህ ሙጭጭ አትበል። ኧረ እባክህ ልጁ የሚጠብቀው የዘይት ወረፋ አይደለም፣ ሊጫወት ነው። ሂድለት። ታጨቅጭቀኝ ላስብበት። ዳማ እኮ ነው። ቼዝ አረግሽው ብራዘር። ታውቀኛለህ፣ መሸነፍ አልወድም። በተለይ ባንተ ከመሸነፍ እንዳውልት ቆሜ ብቀር መጣ። የበሳል ሰው ንግግር። ምን ነው የበሳል ሰው ንግግር ተናገር። ኧረ ወገን ኃላፊነት ይሰማል። በዓል እየደረሰ እኮ ነው። እንኳን አደረሰሽ። ትኩረታችሁን ለበዓል የሚሆኑ ነገሮች ላይ እንደማድረግ ዳማ ላይ አድርጋችኋል። ይልቅ ቅርጫ እያሰባሰብኩ ነው የሚገባ። ደግሞ በዚህ መጣሽ? እሺ መደቡ ስንት ነው? ናሆም ያንተን አይመለከትም። ለምንድን ነው እኔን የማይመለከተው? አቦ ገብተህ አታውቅም አንተ። አሁን መግባት ከፈለኩስ? እንዴ ፍሪዝ፣ የመደብ ዋጋ ከሱ መግባት አለመግባት ጋር ምን አገናኝ? ስንት ነው ያለሽ? መልሽለት። ሃዬ መደቡ ርካሽ ነው። 25 ብቻ። 25 ማለት 2500። ኧረ እሷ ደፋር ነች። 25000 ብር ልትል ነው እንጂ። ምን ነው 25000? ተው እባክህ። በሬው ከፈረንጅ ሀገር ነው የመጣው። ጉምሩክ ቀረጥ ተከፍሎበታል። ንገሪኝ። 40-60 ነው ሊብሬ ያለው። ኮሎቶራ እናስይዘዋለን። ይሄ ነው ቤተር ስለ መሬት ያወራ ኮሎቶራ ትሄዳለህ። አየኛ ሰው ምን ነው እንዲህ ስትቀልዱ 100 ብር የነበረ በሬ ስንትና ስንት ሺህ ብር ገባ። እንዲህ ስትቀልዱ 1000 ብር የነበረ ጤፍ ስንትና ስንት ሺህ ብር ገባ። እንዲህ የቀለዳችሁ 200 ብር የነበረው 5 ሊትር ዘይት ተገተኝ እንዳጨርሽ እናቋ ሂድ። ተመስገን ተንቀሳቀስ። እንዴ እንደ ሀገራችን ኢኮኖሚ አልራመድ ብለህ ነበር እኮ። በላውን ወሬውን ትታይ ተኛበት እኮ ሂድ። ማን ወይ ብርድ ልብስ አምጣለትና ለብሰ ይተኛል። ሪበል ወያላ ሪበል ማስተዋል ማለት ይሄ ነው። አላው አረጋለሁ አላው ይሄው ስሚ ኮንስታብል፣ የአንቺን በሬ 25000 ብር ገዝቼ ከምበላ ይሄን በሬ ይሻላል። ለቃቀመው እኮ የሁሉ ሰዓት አስቤ እንጂ። ኧረ የጨረቃ ቤት እራሱ እኮ እንደዚህ አልጸዳም። ደሱ አንቺ እኮ የምታስቢው ባፍሽ ነው። ሌላ ጊዜ በጭንቅላትሽ አስቢሽ። አይ ደሱ አንተስ ቅርጫት ገባ? በአፍ አስብ። ቅርጫት ገባም ወይ እንዴ? ቆይ አንቺ ባለፈው ጊዜ ቄራ አካባቢ ሰወቅቶ የነበረው በሬ እዚህ ግቢ አልነበረ እንዴ? የት ሄደ? ወይ ሞተ እኮ። በሬን ያል ነገር ዝም ብለሽ ሞተ እኮ ትያለሽ እንዴ? እሱም በሬ እንደውም ቅርጫ ግቡ የምትይው አቦ ደሱ ደግሞ ሞቷል አልኩ አይደል እንዴ? በሬን ያል ነገር እንዴት ይሞታል? ንገሪኝ፣ እንዴት ይሞታል? በሬ ሕያው ነው እንዴ? ለምን አይሞትም? ለምን ይሞታል? እዚህ ሀገር እንኳን በሬ ሰው እንደ ቀልድ እየሞተ አይደል እንዴ? ተው። አንተማ ተካፍለ በልቶ ይሆናል። ይሄን ጉዳይ ለአለቃ ነው ሪፖርት ማለት ነው። አቦ ሰውዬ አሟል እንዴ? እኔ የምልሽ ወይዬ ቆይ በሬው የት አለ? ጂም ነው ዳምፔን እያነሳ። ኧረ ጭዌ ይልቅ ቀልዱን ተይውና ሩብ ስንት ነው? ሩብ? አንተ ገለምሶ መሰለህ እንዴ ሩብ የምትለው? ሩብ የለንም እባክህ። እሺ ቅንጥብጣቢስ? አቦና ማትነጅሰኛ ስራ አይደለም እንደ ያዝኩት። ቅርጫ አንድ ሰው የቀረው ቅርጫ የሞላ ቅርጫ የሞላ እኔ የምልሽ ፍሪዝ፣ በሬውን ግን አምጥተሽ እዚህ ጋር እየመታሽ የሞላ ብትይ እኮ ብዙ ሰው ይገባልሻል።
ድንጋጤ እኮ በጣም መጥፎ ነው። እኔ ድንግጥ ልበልልሽ፣ ድንጋጤ እኮ በጣም መጥፎ ነው። ደሳለኝ ምን እያረክ ነው? ተመስገን። ማውራትሽም አንድ ነገር ነው። አግቶሽ ነው አይደለ? እገታ መሆኑ ነው። እጁ ቢላል ዝጋ። እጁ ምንድን ነው ቦስ? ምን ሆናችሁ ነው? እዛ ተቀምጠህ ዳማን ከምትቀጠቅጥ ያለቃን ደህንነት አታስከብርም? ጅራሪያ። ኧረ ናሆም ይሄን ሰውዬ አንድ በልልኝ። ደሳለኝ አንተን እኮ ነው አንድ በልልኝ አለችው። ማለትማ መሳሪያን አውርድ። ምንድነው ሁከትና ግርግር የምትፈጥረው? ሰላም ለማስከበር ነው። ተው እባክህ። ራስህ ሁከትና ግርግር እየፈጠርክ ሰላም ለማስከበር ነው ትላለህ እንዴ? ተው ደሞዙን ነው እንዴ ቦስ። ምን አደረኩኝ እንዴ? ለአንቺ በተቆረቆርኩልሽ። ደሳለኝ መቆርቆር ያለብን ለፍትህ ነው፣ ለአለቃ ወይም ለባለስልጣን አይደለም። እኔ እኮ ድምፅ አልባ የጦር መሳሪያ ይዞ ስላየሁት እኮ ነው። የጦር መሳሪያ የያዘ ሁሉ ጦር ሰብቋል ማለት አይደለም። ይልቅ እጁን ለመንግስት ለመስጠት የመጣ ሰው ምን አድርጎ ነው? ሰው ገሎ እኮ። እና ለዚህ ነው የምትቆረቆሩት? የምርን ሰው ገለን የመጣው? አዎ ገድያለሁ። እንካች የዕለት ሁኔታ ላይ መዝግቤዋለሁ። ወስዳችሁ ቃሉን ተቀበሉት። ቀጥል። ውጣ። እንዴ ቦስ፣ የመጣሁበትን ጉዳይ ረስቼ ልሄድ ነበረ። ምን ነበር? ባለፈው ሰው ወቅቱ የታሰረ በሬ ነበር አይደለ? ኮንስታብል ፍሪዝ ፈርማ የተረከበችው ዛሬ ሞቷል አለች። እንዴት ነው መሞቱን ሪፖርት አድርጋለች? አላደረገችው? አላረገችም። እጠይቃታለሁ። ሌላስ? ጨርሻለሁ፣ እሄዳለሁ። ግን ለሌላ ቀን እንዲበሩ ክፍት አታድርጊ። እኔ ባልኖር ተቀረባብቶ ማን ያድንሻል? እኔ ግን ቦስ እሱ የገደለ አይመስለኝም። ገድያለሁ ብሎ ያመነን ሰው አልገደለም ማለት ምን ማለት ነው? አልገደለም አላልኩም እና አይመስለኝም ነው ያልኩት። ቆይ ከምን ተነስተ ነው እንደዚህ የምትለው? በጣም ጥሩ። ካተነፋፈሱ ጀምሮ ምን ተነፋፈሱ? ሮጦ የመጣ መሰለ እንዴ? በተነፋፈሱ የምታውቀው? ደሳለኝ ሀሳቡን ይጨርስ። አተነፋፈሱ ብለን ያቆምከው ተንፈስ። ተንፈሳ መች ታስተነፍሳለህ አንተ? ያው ቦስ አንቺ ይገባሻል የማወራው። እሱን ታዩ ኢለመንተሪ አተነፋፈሱ ከላይ ነው። ሌላው ስሜቱን የሚገልጽበት እንቅስቃሴ ነው። በሱ ቤት መርበትበቱ መንቀጥቀጡ ነው። አይኑ ግን በግልጽ ይናገራል። እንኳን ሰው ዝንብ የሚገልጽ ስብዕና የለው። ባንደመድም ጥሩ ነው። እኔ ደግሞ አለቃ ከሱ ፍጹም ተቃራኒ ነኝ። እራሱ ነው የገደለው። እንዴት እንደሱ አልክ? አንደኛ እራሱ አምኗል። ሁለተኛ እንኳን የለኝም። ዝም ብዬ ነው አንደኛ ብዬ ጀመርኩ። ደሳለኝ እኛ እኮ ፖሊሶች ነን። እሱ ስላመነ አብረን አናምንም። አቤት አለክ። እስቲ ቁጭ በል። ባለቤቱ ነች። አዎ ኮንስታብል ፍሪዝ፣ ባለፈው ሰው ወቅቱ የታሰረው በሬ የት ገባ? አለቃ ሞተ የሚል ሪፖርት አድርጌያለሁ እኮ። እኔ ጋር አልደረሰም። ያው የቢሮክራሲ ጉዳይ ነው። እኔም ለዚህ እንደተጠራው ስላወቅኩኝ ማስረጃዎቼን ይዤ ነው የመጣሁት። ይኸውልሽ፣ ያው አለቃ ተመልከቻቸው። እንዴት ሊሞች አለ? እስቲ ስላሟሟቱ ንገሪኝ። በረሃብ ነው የሞተው። በረሃብ? አለቃ እንዴት? በሬው የወጋው ሰው ቤተሰቦች ክሱን አጠናክረው ሲገፉ፣ የበሬው ባለቤቶችም ነፃ ለማውጣት ሲለፉ በመሃል በሬው ተረሳ።
ታዲያ ግቢ ውስጥ ሳር አልነበር እንዴ? አዎ በቂ ሳር ነበር። እና አየ በአንድ ቀን ነው የጨረሰው። ከዛ እኔ ለበሬው በጀት ይለቀቅ ብዬ አቤት አልኩ። እሱ ላይ ደብዳቤ አለ። እሺ መልስ እስከሚሰጠኝ ድረስ በሬው ምን ይብላ? ግቢ ውስጥ ያለውን ቆሻሻ መብላት ጀመረ። ከሳ ባጥንቱ ቀር ቢጨንቀኝ የጽዳቶችን ልብስ አለበስኩት። አጎረስኩት? አለበስኩት። በሬውን? አዎ። ለምን? በሬው እኮ ከመክሳቱ የተነሳ አጎንብሶ ቆሻሻ የሚለቅም ሰው ነበር የሚመስለው። ተይ እባክሽ። እውነቴን ነው። እሺ በጀቱም አልተለቀቀም። በሬውም ራብ አሸነፈው። የውሃ ላስቲክ ሁሉ ይበላ ነበር እኮ። በስተመጨረሻ የውሃ ላስቲክ እያኘከ ነው የሞተው። በጣም ያሳዝናል። በጣም ሲሞት ስጋውን ለውሾች ሰጠኋቸው። ማን ፈቅዶልሽ? ዝም በል አንተ። እሺ እንዳይበሉት ፕላስቲክ ሆነባቸው፣ እንዳይተውት ደግሞ ስሙ በሬ ሆነባቸው። ግራ ገብቷቸው ሲልሱት ነበር። ምን ስሙን ነው? ጥሩ ነው። እሺ ጨርሻለሁ። ልሰሽ ባስ እሷ መስለኝ ይቅርታ። ጨርሻለሁ አልኩሽ እኮ ሰጁ። አለቃ ግን ስለ እንስሳት አያያዝ ይታሰብበት። ባለፈው ራሱ ሰው የረገጠ አህያ ገብቶ እንዲሁ በረሃብ ተንገላቶ ራሱን ስቶ በኦክስጅን ነበር የተረፈው። አህያው? አዎ እውነቴን ነው። ባለፈውም ሰው የነከሰች ውሻ ታስራ ነበር ካስታወሳችኋል። አዎ አስታወስናት። እሷ ሞተች። አያይ እሷ እንኳን የኛን ባልደረባ ነፍናፊ ውሻ ጠብሳ ከሱ እየተካፈለች በፍቅር ክንፍ ብሎ ግቢ አልበቃቸው ብሎ ነበር። ሲኒማ ሳልጋበዛትም ኡፍ ጨርሰናል። ሂጂ አልኩሽ እኮ። እሺ አለቃ፣ ወደ ራሴ ጉዳይ ልግባ። ያንቺን ጉዳይ አለ ገና? አዎ። እሺ አለቃ፣ ግን ለእንስሳት ተጠጣሪዎቻችን ምቹ ሁኔታ መፈጠር አለበት። አለበለዚያ የእንስሳት መብት ተሟጋች ነን የሚሉ አካላት ሀገራችን ላይ ማዕቀብ ይጥላሉ። ስለዚህ ይታሰብበት እላለሁ። ስለ ራሴ ጉዳይ እኮ ነው ያልሽው። ውይ ረስቼው አለቃ። ቅርጫ እያሰባሰብኩ ስለሆነ ትገቢ ዘንድ በታላቅ ትህትና ጠይቅሻለሁ። በዱላ የደከመ በሬኛ ቅርጫ አንገባ። እሺ ቶማስ፣ መታወቂያ የለኝም ብለሃል አሉ። አዎ የለኝም። ለምን? ኖሮኝ አያውቅም። አልወድም። ስለማትወድ ብቻ ነው? አዎ። ወይ ስንት አይነት ሰው አለ ባካችሁ። ለምንድን ነው የማትወደው? የማልፈልጋቸውን ጥያቄዎች ስለሚጠይቁ ያስጠላኛል። አሁን ለመታወቂያ ፎቶ፣ ስም፣ ስልክና ዜግነት ውጭ ምን ያደርጋል? እሺ ቤተሰብ የለህም? አዎ የለኝም። ለምን? ለምን የለህም? ስለሚያሳድዱኝ ያገኘሁት ቦታ ነው የምኖረው። ማን ነው የሚያሳድድ? እኔ እንጃ። እሺ ሟችን ለምን ገደልከው? በአጋጣሚ ተጋጭተን ነበር። ከዛ ጨክነ ገደልከው? አዎ አካባቢው ላይ ባገኘሁት ጩቤ ወቅታዊ ነበር። አተረፍከኝ። በነገራችን ላይ ሟች የሞተው አንተ ገድየዋለሁ ካልክበት ሰዓትና ጊዜ አንድ ቀን ቀደም ብሎ። እንዴት? ማን ነው ያለው? የአስክሬን ምርመራ ውጤት። እኔ የገደልኩት እያለሁ የምርመራ ውጤት እንዴት ታምናለህ? ከአንተ በላይ የምርመራውን ውጤት ነው የማምነው። ስለዚህ አንተ አልገደልከውም ማለት ነው። ማን የገደለው? እኔ ነኝ የገደልኩት። እኔ ነኝ የገደልኩት። እጅህ ምን ሆኖ ነው የቆሰለው? ቢላ ቆርጦኝ። ምን ስታረግ? ስራ ስሰራ። ሌላው ይዘኸው የነበረው ቢላ ላይ ያለው ደምና የሟች ደም አይመሳሰልም። ይሄንንም የምርመራ ውጤት ነው ያለው? አዎ ቢላው ላይ ያለው ደም ምናልባት ያንተ ሊሆን ይችላል። እጅህን ቆርጠህ ደሙን ቢላውን በማስነካት አንተ የገደልከው ለማስመሰል ጥረት አድርገሃል። ለምን እኔ የገደልኩት ለማለት ፈለግ? ማን ያስገደደ? ማንም አላስገደደኝም። ራሴ ፈልጌ ነው የገደልኩት። ራሴ ነኝ የገደልኩት።
ገድየዋለሁ እያለ ያለውን ሰው አሳይቼሻለሁ። ታውቂዋለሽ? ተልኮ ካልሆነ በስተቀር በድንገተኛ ግጭት አይገለውም። የወንድሜ ገዳይ ማን እንደሆነ እኔ አውቀዋለሁ። ከሱ ራስ አልወርድም። ማን የገደለው? ሙላቱ ነው። ሙላቱ ማን ነው? አንድ የጠገበ ሀብታም ነኝ ባያለ ገዳዩ እሱ ነው። እኔ ከሱ ራስ ላይ አልወርድም። ቆይ ከዚህ በፊት ተጋጭተው ነበር? አዎ፣ ከዚህ በፊት አባቴም በመኪና ገጭቶት ገንዘብ ወርውሮለት ሄደ። ነፍሱን ይማረውና ወንድሜም በዚህ ተናዶ ገንዘቡን ወስዶ አፍንጫው ላይ ወርውሮለት ተመለሰ። ጸባቸው የጀመረው ያኔ ነው። ጥሩ። አቶ ሙላቱ የሚባለውን ሰው ታውቂያለሽ? አዎ አውቃለሁ። ለምንድን ነው ቤትን ለቀህ ሆቴል የተቀመጥከው? ፕሮግራሜ ነዋ። ፕሮግራሜ? አዎ፣ በአመት አንድ ጊዜ ከሁሉ ነገር ራሴን ነጥዬ በብቸኝነት ለመሰቃየት ሆቴል እገባለሁ። ምን ነው? በጣም የሚያሳዝን ታሪክ ነው። አሳዘንከን። አታይም እንዴ? እኔ ራሱ ሳነባው በጣም ያሳዝናል። ታዲያ ብዙ ሰዎች ያዝኑልኛል። በተለይ ቤተሰቦቼ ልባቸው ነው የሚሰበረው። ተመልሼ ቤት እስክገባ ድረስ ሲያለቅሱ ነው የሚከርሙት። ለምን? ሆቴል ስለተቀመጥክ? ሆቴል ስለተቀመጥኩ ሳይሆን ብቻዬን ሆቴል ስለተቀመጥኩ። ወንድሜ ብቸኝነት እኮ አውሬ ነው፣ ይበልሃል። እንዴ ታዲያ አንተ ለምንድን ነው በብቸኝነት መሰቃየት የፈለግከው? ራሴን ለማደስ ነው። ልክ እንደ ንስር ክንፌን ለማደስ ወይም ደግሞ ልክ እንደ እባብ ቆዳዬን ለመቀየር ነው። አልገባኝም። ፖሊስ ስለሆንክ አይገባህም ማለት ያው ፖሊስነት ይታወቃል። የትምህርት ደረጃችሁ፣ በዛ ላይ ገንዘብ የላችሁ፣ በጣም ታሳዝናላችሁ። ምን አባቱ ነው የሚለው ይሄ ጨምላቃ? ይፈጠን አይደለም? ደሱ ተረጋጋ እንጂ ምን ያናድዳል? አልሰማም እንዴ የሚለው? ሰምቼዋለሁ። ሀብታም አይደላችሁም ነው ያለው። ባለ ሀብት ነህ? እሱማ አይደለው። ፕሮፌሰር ነህ? አይደለው። ታዲያ ምን ያናድዳል? መናደድ እኮ የለብህም አባ። አንተ ግን ሀብታም ነህ አይደል? አዎ፣ 2 ፋብሪካዎች አሉ። የተለያዩ ቢዝነሶችን እንሰራለን። ፈጣሪ ይመስገን ሀብታም። እኛ ባንኖር ግን ያንተ ሀብት አንድ ቀን የማያድርም ነው። ኧረ ምን ሀብቱ? እሱ ራሱ አንድ ቀን አያድርም ነበር። ምን ለማለት ፈልገህ? ለማንኛውም የመጣ ነው በማቲያስ ግድያ ስለጠረጠርን ነው። ማቲያስ ማን ነው ማቲያስ? እንዴ አባቱን በመኪና ገጭተህ ገንዘብ ወርውረህባቸው ገንዘቡን ቤት ድረስ አምጥቶ የወረወረልህ ወጣት። አስታወስኩት። ታዲያ ለምን እገለዋለሁ? መግደል እኮ መሸነፍ ነው። አይገርምም? ግን ነው ምኑ? መግደል መሸነፍ ከሆነ መገደል ምንድን ነው የሚሆነው? ያው ማሸነፍ ነው የሚሆነው። ሌላ ምን ሊሆን ይችላል እንዴ? እንዴት ነው የሞተ ሰው የሚያሸንፈው? ምን አውቃለሁ? ያው ቀድሞ መሞት ይሆናላ። እና አልገደልኩትም እያልክ ነው? በፍጹም። ኦኬ፣ ለማንኛውም ይሄ የመጥሪያ ወረቀት ነው። ፖሊስ ጣቢያ እንፈልጋለን። እንዴ ፕሮግራሜስ? እንዴ ፕሮግራሜስ? እንደ ሰርግ ካርድ ነጥቃ እየወሰድከው ፕሮግራሜስ ስትል አታፍርም እንዴ? የቱ? ይሄ የብቸኝነት ፕሮግራምህ? እንዴ አዎ፣ አታስብ። እዛ ምቹ ቦታ አለ፣ ቪአይፒ። የስ አዘጋጅተን እንጠብቃለን፣ እንዳትቀር እሺ? ኦኬ፣ ለማንኛውም እመጣለሁ። እና ምን ልጋብዛችሁ? ቴንክ ዩ፣ እናመሰግናለን። እንዴ ከጋበዘንማ ቀቅል ወይ ቀይ ወጥ እንዘዝ እንጂ። ኧረ እባካችሁ እመኑኝ፣ እኔ ነኝ የገደልኩት። ገዳዩ እኔ ነኝ። ማስረጃዎቹ እንደዛ አይሉማ። ታዲያ እንዴት ነው የሚሉት? በፈጠራችሁ ሌላ ሰው አጠርጥሩ። ከፈለጋችሁ ልማልላችሁ። በማን ልማልላችሁ? ኧረ የሰውዬ በሕገ መንግስቱ እንዳይምል። ማን ያስምለዋል? እየማሉ አይደል እንዴ ጉድ ያደረጉት? ይኸውልህ ቶማስ፣ አሁን የመጣ ነው በዋስ ልንለቅ ነው። ወዴት ነው የምትለቁኝ? ደግነቱ ዋስልኝ። ችግር የለውም፣ እኔ እዋሳለሁ። አልፈልግማ።
ዋስ እንድትሆነኝ አልፈልግም። ስማ እኛ ከፈለግን እኮ ያለ ዋስም መልቀቅ እንችላለን። እሺ እንዴት? ወዴት ነው የምትለቁኝ? ለምንድን ነው የምትለቁኝ? ወንጀለኛ ስላልሆንክ ነው ነኝ። ሰው ገድዬ ነው የመጣሁት። ህግ ይከበር እንጂ እንዴት በነፃ ተለቁኛላችሁ? እናንተ ብትለቁኝ ሌላ ፖሊስ ጣቢያ ሄጄ እጄን እሰጣለሁ። እናንተን እከሳችኋለሁ። ምን ብለህ ነው የምከሰባክ? የሞተው እኮ ሰው ነው፣ ዜጋ ነው፣ ፍትህ ማግኘት አለበት። እንዴት ወንጀለኛን በነፃ ትለቃላችሁ? ይሄ እኮ ወንጀል ነው። እሱማ ልክ ነህ። ገዳይን በነፃ መልቀቅ ወንጀል ነው። ግን አንተ ገዳይ ነህ ብለን አላመንበትም። አረ በፈጠራችሁ ገዳይ ነኝ። ገዳይ በምን? በፍቅር ነው። ከዚህ ከወጣሁ ራሴን ነው የማጠፋው። እንዴ ለምን? ገዳይ ነኛ፣ ገዳይ። በሳቅ ነው። ሄሎ ቦስ። ወዬ። አዎ እዚሁ ነን። ግራውንድ ወርደን ነው። የት ቢሮ? እሺ መጣን። እሺ አቤት ቦስ፣ ፈለግሽ? መጣችሁ? ጥሩ። ይሄ ወጣት የቶማስ ጓደኛ ነኝ፣ እሱ አልገደለም ነው የሚለው። እንዴ እኔ ነኝ የገደልኩት። በፈለጋችሁት ነገር ልማልላችሁ እያለ እኮ። ውሸቱን ነው። እሱ አልገደለም። እሱ አልገደለም። እስኪ ገድያለሁ ካልክ በእቴትዬ ማል በሉት። ማነች ቴትዬ? በጣም የሚወዳቸው እናቱ ናቸው። እንዴ ታዲያ ከግድያው ጋር ምን አገናኛቸው? ክፉኛ ታመውበት ነበር፣ ማሳከም አልቻለም። ውጭ ሄደው መታከም አለባቸው ብለውት ዞሮበት ሲጨነቅ እናትህን ውጭ ልኬ አሳክምልሃለሁ፣ በምትኩ ደግሞ ይሄንን ታደርግልናለህ ብለውት ነው። ማን ነው ይሄን ያለው? አንድ ሀብታም ሰውዬ ነው። በመልክ ታውቃቸዋለህ? አላውቀውም፣ ቶማስ ነግሮኝ ነው። እናቴን አደራ ብሎኝ ነው ዘው ብሎ እዚህ ነገር ውስጥ የገባው። እኔም በሕክምና ውጤቱ ስለተጠራጠርኩ ሌላ ቦታ ወስጄ ሳስመረምራቸው ነፃ ናቸው። እዛ የሚያደርስ ነገር የለባቸውም አሉኝ። ይሄን ልነግርህ እኮ ነው ስሮጥ የመጣሁት። ወይ እስከ መቼ ነው ግን እዚህ ሀገር ለውጭ ሕክምና ቤተሰብ ላላስፈላጊ ወጪና መስዋዕትነት የሚዳረገው? በቂ ሆስፒታል እስክናስገነባ ነው። በነገራችን ላይ ነው ሳላደንቅህ አላልፍም። ምን ሰርቶ? ጥሩ ስለገመተ ነው። ቆይ ግን በምን ገምተህ ነው እውነቱ ላይ የደረስከው? እሱማ በእኔ ነው። አይደለም ቦስ፣ በአይኑ። ባይኑ? አዎ ቦስ፣ የሰው ልጅ ባይኑ በኩል እኮ ነፍሱን ማግኘት ይቻላል። ነገን ተስፋ አድርጎ ብርሃንን ፍለጋ ቀኑን ሊጀምራት ጀንበር ሳትሄድ ጠልቃ ያሰበውን ሊያደርግ እቅዱን ሊያሳካ መሽቶ ነጋ